ሰላም ነው። እንዴት ናችሁ? ዛሬ ማቀርብላችሁ ፒኤልሲ ካምፓኒ ስታቋቁሙ ፕሮፐርሊ በሆነ መልኩ ሂሳብ በማያበላሽ መልኩ ገቢዎች ከሚገኝ ኦዲተር ጋር በማያጋጭ መልኩ ፕሮፐር አካሄዱን ነው የምነግራችሁ። ምክንያቱም አንድ ስቶሪ ነግራችኋለሁ። በቅርቡ አንድ ክላይንት ተዋውቄ ነበረ። ፒኤልሲዋን ከመሰረተች አንድ 4 ወር 5 ወር ይሆናል እና ወደኋላ እየሄድኩኝ ፎርሜሽን ላይ ካምፓኒ አስተቋቁም ያወጣቻቸውን ወጪዎች እያየሁኝ የቤት ኪራይ ላይ ደረስኩኝና ያው ከተማችን ውስጥ ቤት ኪራይ እንደተወደደ ይታወቃል እና ከፍ ያለ ገንዘብ ነው። ይሄ ገንዘብ በባንክ አልፏል ወይ ከፒኤልሲ አካውንት ነው ወይ የወጣው አልኳት። አይ አይደለም፣ ካፒታሌን ስላልበቃኝ ከፐርሰናል አካውንቴ ነው እንትን ያልኩት አለች። ኦኬ እና በቃ ስተት መስራቷን ነገርኳት። እንዴት ይሳካል ወይ አዘኔክስት ትመጣበታለሁ። ግን አሁን እናንተም እንድታውቁ የሚገባው ቀድሞ መጠቀቅ እንደመጠቀቅ የተሻለ ነገር የለም። ስለዚህ አሁን አዲስ ፒኤልሲ ማቋቋም የፈለጋችሁ ሰዎች ይህንን ቪዲዮ በደንብ ፕሮፐርሊ በደንብ አድርጋችሁ አድርጉ። ፒኤልሲ ያን ሰው ሲያቋቁም መመስረቻ መተዳደሪያ ጽሑፍ ያዘጋጃል። መመስረቻ መተዳደሪያ ላይ ያለው ስያሜ፣ ስሙ፣ የንግድ ድርጅቱ ስም መያዝና ለመያዙን ውልና ማስረጃ እዛ ስያሜ ያጸድቃል ማለት ቼክ ያስደርጋል። ስሙ መያዝ አለመያዙ ከዛ በኋላ መመስረቻ መተዳደሪያው ይጸድቃል ማለት ነው። ከዛ ቀጥሎ እናንተ ያሰባችሁ ወደ ንግድ ፍቃድ ለመሄድ ነው አይደል? ኖ ንግድ ፍቃድ ለማውጣት የቤት ኪራይ ውል ግዴታ ነው። የቤት ኪራይ ውል ይኖራል። ምክንያቱም ሲስተሙ ያለ ቤት ኪራይ ውል አያልፍም። አንድ ንግድ ድርጅትም ቋሚ አድራሻ ሳይኖረው ንግድ ፍቃድ እንዲወጣ ህጉ አይፈቅድም። ስለዚህ ያ ቤት ኪራይ ውል ማዘጋጀት አለባችሁ። የቤት ኪራይ ውል ለማዘጋጀት ደግሞ ለአከራዩ ቅድመ ክፍያ ደግሞ ልትሰጡ ይገባል። አይደለም ልትከፍሉት ይገባል። ቅድመ ክፍያ የ3 ወር ወይም ሳምቲንግ የ1 ወርም ሊሆን ይችላል። ልትከፍሉት ይገባል። ያ ገንዘብ አከፋፈል ላይ በተመለከተ ነው አሁን ፕሮፐርሊ እንድትሰሙ የምፈልገው ማለት ነው። አሁን ፒኤልሲ አቋቁማችኋል አይደል? መመስረቻ መተዳደሪያ ጸድቋል። ከፐርሰናል አካውንት እንዳትጠቀሙ፣ ከካፒታላችሁ ተጠቀሙ፣ ከፒኤልሲ አካውንት ተጠቀሙ። መመስረቻ መተዳደሪያ ጽሑፍ እንደጸደቀ ቀጥታ ወደ ባንክ ተኪዶ ባንክ ለዛ በመመስረቻ መተዳደሪያ ላይ ባጸደቃችሁት የንግድ ድርጅት ስም ነው አካውንት እንዲከፍትላችሁ ማስደረግ አለባችሁ። አካውንት ከከፈታችሁ በኋላ ሊስን ፕሮፐርሊ ካፒታላችሁን በደንብ ማወቅ አለባችሁ። ቤት ኪራይ ስንት ብር ነው? እሺ ቤት ኪራይ 70,000 ከሆነ ሌሎች የኦፊስ ማቴሪያሎች ወደ 330,000 ቢያወጡ አጠቃላይ 400,000 ይሆናል። ስለዚህ ካፒታላችሁ በቃ አሁን ካልኩሌትድ ካፒታል ሆነ ማለት ነው። ካፒታሎቹ 400,000 ብር ታስገባላችሁ ማለት ነው ወደ አካውንቱ ማለት ነው። ከዚህ ካስገባችሁት አካውንት ነው ለአከራዩ 3% ቀንሳችሁ ነው የምትሰጡት። 3% ምን ትባላለች? ዊዝ ሆልዲንግ ታክስ ትባላለች። እቺ 3% ዊዝ ሆልዲንግ ታክስ ለመንግስት የምትከፍሏት ታክስ ነች። ስለዚህ እቺ 3% ቀንሳችሁ አይኖ ደረሰኝ ገና አላሳተማችሁም። የ3% አይቀነሳችሁባትን ደረሰኝ ልሰጡት ይገባል
አካባቢ ማለት ነው። እዚህ ጋር ይቅርታ ማጥናት ማገናዘብ ያለባችሁ በቅድሚያ የአካባቢው ባክግራውንድን ብታውቁት ጥሩ ይመስለኛል። ምክንያቱም ባክግራውንድ ማለት ንግድ ፍቃድ አለው ወይ አካባቢው? አለዚያ ንግድ ፍቃድ ከሌለው 30% ነው ጎምዳችሁ ልትከፍሉት የሚገባው። ስለዚህ 3% ልትቆርጡበት ነው ሲወስድ፣ ግን ንግድ ፍቃድ ካለው አካባቢው አይ ቲንክ ንግድ ፍቃድም ካለው አዌርነሱም ካለው ያው ይረዳቸዋል ብዬ አስባለሁ። ለምን ሊቀነስብኛል ብሎ ብሮከርዩ አይልም ብዬ አስባለሁ። ከአዌርነሱም ከሌለው መንግስት እንደዚህ አይነት ህግ እንደዚህ ግዴታ እንደጣለባችሁ በግልጽ አማርኛ መነጋገር አለባችሁ ከአካባቢው ጋር ማለት ነው። ገና ውል ሳትፈጽሙ በፊት ማለት ነው። ስለዚህ ቅድመ ክፍያውን 3% ቀነሳችሁበት ሰጥታላችሁ። ከብራና ሰላም ያዘዛችሁት የዊዞልዲንግ ደረሰኝ ሲደርስላችሁ ደግሞ ደረሰኝ ቆርጣችሁ ሰጥታላችሁ። እዚህ ጋር ትንሽ አጨቃጫቂ ነገር አለ። በሌላ ቪዲዮ እመጣላችኋለሁ። ቀኑን ወደኋላ አድርጋችሁ ቁረጡ ነው የሚሉት እነሱ። እኔ ያው አያስኬድም ባይ ነኝ። ምክንያቱም ደረሰኙ አልደረሰም፣ ቶሎ አይደርስም። ባይዘው የብራና ሰላም ከ3 ወር በላይ ነው ደጅ የሚያስጠናችሁ የሚያቆያችሁ ማለት ነው። ስለዚህ 3% ቀነሳችሁ ከፈላችሁት። ከዛ ቤት ኪራዩ ውሉ ጸደቀ። በዛ ውል መሰረት ንግድ ፍቃድ ኦንላይን ላይ ታወጣላችሁ። አይሚን ቲን ነምበር ነው መሰለኝ የሚቀድመው። ቲን ነምበር ነው የሚቀድመው። ብዙ ሰው ግን ቲን ነምበር አለው ብዬ አስባለሁ። በዛ ቲን ነምበር ያን ቲን ነምበር ተጠቅሞ የሚለው ይሱ ጋር መጣው ቲን ነምበር ከላችሁ መጀመሪያ ቲን ነምበር ታወጣላችሁ። ከዛ ንግድ ፍቃድ ታወጣላችሁ ማለት ነው። ቲን ነምበር ለማውጣት አይ ቲንክ የቀበሌ መታወቂያ፣ ፋይዳ እና እጃችሁ አሻራ ብቻ ነው የሚያስፈልገው። ከዛ ያን ቲን ነምበር በዛ ቲን ነምበር መሰረት ንግድ ፍቃድ ኦንላይን ላይ አወጣችሁ ማለት ነው። ከዛ በኋላ አሁን ልንገራችሁ ለምን ካልኩሌት እንዳስደረግኳችሁ። ለኦፊስ አይተም፣ ለተለያዩ ለልዩ ውጮች፣ ለፊኒሺንግ ወንበር፣ ጠረጴዛ ምናምን እነሱን ካልኩሌት አስደርጊያችሁ ካፒታላችሁ እንዲሆን ያደረኩበት ምክንያት አሁን ላስረዳችሁ። በድርጅታችሁ ስም በድርጅታችሁ ቲን ነምበር ማውጣት እንዳያስችላችሁ። ፋይን ነው፣ በቃ አሪፍ ነው። ምክንያቱም እያንዳንዱ ወጪያችሁ በድርጅታችሁ ስም ይቆረጥላችኋል ደረሰኝ ማለት ነው። ይሄ እንዲሆን ነው የሚያስችላችሁ። ካፒታል ላይ እነዛ ካልኩሌትድ ኮስት መክተታችሁ ኋላ ላይ ደረሰኝ ፕሮፐርሊ እንድትይዙ ያደርጋችኋል ማለት ነው። ገባችኋል? ግብይትም ስትፈጽሙ ደረሰኝ ካለው ሰው ጋር ቢሆን የተሻለ ነው። ምክንያቱም እናንተ ድርጅት ናችሁ። ካደረሰኝ ወጪዎችን ለገቢዎች በገቢዎች ተቀባይነት ላይ ያገኝ አይችልም። ስለዚህ በተሻላችሁ አቅም ቫትን ተመዝጋቢ ናችሁ። ስለዚህ ቫትን ተመዝጋቢ የሆነ ሰው ይበልጥ ደግሞ ፒኤልሲ የሆነ ሰው ደረሰኝ የሚያዝ ግዴታ አለበት ማለት ነው። ስለዚህ እቺ ዊዞልዲንግ እንዳትረሷት ብዬ ነው። ገብቷችሁ አይደል? እቺ ዊዞልዲንግ ለነዚህ ለፊክስድ አሴት ትረዳችሁ። ምክንያቱም ፊክስድ አሴቶች በጣም ከፍተኛ ወጪ የሚያስወጡ ናቸው። ወንበር፣ ጠረጴዛ ምናምን አብሶ መስረታ ላይ ካምፓኒ ስታቋቁሙ ኮስት አለው አይደለ? እና እነዚህ ከበድ ያሉ ኮስቶች ለሰርቪስ ከ10 ሺህ ብር በላይ ለእቃ ከሆነ ደግሞ ከ20 ሺህ ብር በላይ ከሆነ 3% ቆርጣችሁ ቀነሳችሁ ነው የምትሰጡት የምትከፍሉት። ለሚሸጥላችሁ ሰውዬ 3% ቀነሳችሁ ነው የምትሰጡት ገንዘቡን ስትሰጡ። ምክንያቱም እናንተ 3% ለመንግስት የመክፈል ግዴታ አለባችሁ። እቃው ከ20 ሺህ ብር በታች ከሆነ ግን በቃ አትገደዱም።
3% የምትቆጥሩ ግን ከግብር አመልጣለሁ ብላችሁ ደረሰኝ ሻንሽኖ እንዳይሰጣችሁ ተጠንቀቁ። ገብቷችኋል? በአንድ ደረሰኝ ላይ 20 ሺህ ብር 21 ሺህ ብር የሚመጣውን ደረሰኝ ሻጩ 2 ቦታ ቀንሶ እንዳይሰጣችሁ ተጠንቀቁ። እንደዛ እንዲያደርግ እንዳትፈቅዱለት። ምክንያቱም እሱ እንደዛ የሚያደርገው 3% እንዳትቀንሱበት ነው። ይሄ ግን ያስጠይቃል። እናንተን ነው ዋጋ የሚያስከፍላችሁ። እሱ ምንም አይሆንም፣ ሻጩ ምንም አይሆንም። እናንተ የገዛችሁት ሰዎች ግን በኋላ እነሱ ኦዲት በምትጠሩ ጊዜ እነዛን ደረሰኞች መርጅ ማነው ተከፋፍለው የተቆጡ ደረሰኞች መርጅ አድርገው ቶታል አድርገው ከ20 ሺህ ብር በላይ ከፍ ይላል። ዊዞ እንዲያሰልቷል። ታክስ፣ ፔናልቲ፣ ኢንተረስት አስቡት። አላስፈላጊ ከሻጩ ያልቀነሳችሁትም ታክስ ትከፍላላችሁ። የመክፈል ዲፌክት አለባቸው ማለት ነው። እና እያንዳንዱ አካባቢ ላይ በጥንቃቄ ብትመጡ አሪፍ ነው። የቄሳር ለቄሳር እግዚአብሔር ለእግዚአብሔር አለ ይባሉ መጽሐፉ። እና እነዛ አይነት ጥንቃቄ አድርጉ። እሺ ያቺ ልጅ ምን ትሆናለች? እሱን የመፍትሄው ቪዲዮ እንደዛ አይነት ስህተት ለሰራ ሰውዬ የመፍትሄ ቪዲዮ አዘጋጃለሁ። ማዘጋጀው ግን በፕራይስ የሆነ ነው፣ በክፍያ። እኔ ሂሳብ ሰራተኛ ነኝ። ጋይድ ኤንድ ካውንስል አደርጋለሁ፣ ሂሳቡን እሰራለሁ። ለሚመለከተው የባለስልጣን መስሪያ ቤት የገቢዎች ሚኒስቴር ኦንላይን አሳውቃለሁ። ስለዚህ የመፍትሄ ቪዲዮ አለው። መፍትሄ ሪስክ ከገቢዎች ኦዲተር ጋር ማያጣላት መንገድ አለ። ያ መንገድ ሶልቭ ዲስከቨር የሚደረገው ግን ቢፎር ሰኔ 30 ነው። ስለዚህ ሰኔ 30 ሳታልፍ በፊት ሂሳባችሁን የምታረሙበት መንገድ ፖሲቢሊቲዎች አሉ። ሪስክ የምትቀንሱበት ፖሲቢሊቲዎች አሉ። እኔ ለቅድመ ጥንቃቄ ነው ይህንን የነገርኳችሁ። የኔን እርዳታ የምትፈልጉ ሰዎች ስልክ ቁጥሬ ዲስክሪፕሽን ላይ አለ፣ ወይም እዚህ ቪዲዮ ላይ አደርግላችኋለሁ። ለዛሬ ይህን ይመስላል። መልካም ጊዜ ባይ ቻው።